ያሳተመው ድርሳን ነው ይሄ በህግ አምላክ ይሄ ኢንጂነሮች ወደ ኮንስትራክሽን ስራ ተመለሱ በቃ የለም ወደ እውነቴን ነው ከመንግስት ጋር እንትሙላችሁ ተስማም ስሩ ወደዚያ እንጂ ገል ድርሳን እየጻፋችሁ ህዝብ የምትበክሉ ይሄ ነቀርሳ የሆነ ካንሰር የሆነ እናንተ አንደኛ ሲነበብ ግዕዙና አማርኛው በምንም ተአምር ሊጣጣም አይችልም ያው ግዕዙ ጋር እየተፈለሰ ይሄ ኢትዮጵያ ቤተክርስቲያን ይሄንን ሊቃውንቱ ሊሰማልን ካህናቱ ሊሰማልን ቤተክህነቱ ሊሰማልን ሲኖዶስ ሊሰማልን ይሄ ለቤተክርስቲያን እንቆረቆራለን የሚል የበላይ አካል ሊሰማልን ይገባል ይሄ የተሰበሰበ ኢንጂነር መበተን አለበት ወደ ስራ መግባት አለበት ግን ድርሳን እያሳተመ ህዝብ መበከል የለበትም በህግ አምላክ እንላለን እኛ ታደስቶች ያናም የኛው ነው ይሄኛው ተንሳይ ዘጉባኤ ነው ይሄ ነው ተከለኛ አሁን ለምሳሌ እንደው ለመረጃ እንኳን ራሱ ትክክል ነው ሊባል የሚችል የትኛው ነው ይሄ አሁን በቅኔ ቤት ሲነበብ የነበረ የሚያስጠይቅም ሊያግባባ የሚችል ሊያወያይ የሚችል ነገር እንደው ትክክል ነው ብለን ይሄኛውን ባናምነው ግን ከቋንቋም አንፃር እንኳን የተያያዘ ለምሳሌ በግዕዝ የተጻፈውንና ወደ አማርኛ የተተረጎመውን በዚህ ሐሳብ ስናይ ብዙ የተራራቀ አይደለም ከሙያም አንፃር ማለት ነው ይሄ ግን አጉራ ዘለል ነው የለም ግዕዙ የሚለው ሌላ ነው እነሱ የሚሉት ሌላ ነው ስለዚህ ኢንጂነሮቹ መበተን አለባቸው ስለዚህ ስራችሁን ስሩ በቃ ወደ ድንጋይ ፈለጣም ወደ ኮብልስቶን መግባት ግድ ነው አሁን ስለዚህ እዚህ የጻፋችሁ ህዝብ የምትበክሉበት ጊዜ አብቅቷል በቃ እንንገራችሁ ይሄ አሁን በየሱቁ መረጃ የሚፈልጉት ለምሳሌ በየማይበረ ቅዱሳን ሱቅ ወይም ደግሞ በንዋየ ቅድሳት መሸጫው ስትገባ ድርሳነ ገብርኤል ለለስተክ የኢንጂነሮቹ ያሳተሙት ነው የሚልህ እንዴ ቤተክርስቲያን የተዳለው የታለች ቤተክርስቲያን የለችም እኮ በእውነት ቤተክርስቲያን የለችም አሁን ማን ገብቶባታል ኢንጂነር እያሳተመ እየነገደ ነው ስለዚህ ይኸውልህ መልክ ስለ የገብርኤል መልክ ስለ ረጅም በትር መቋም አስዘ ገብርኤል እያልክ እየለጠፍ ግድግዳ ላይ ህዝብ የምታሰግድ ኢንጂነር ውጣና ሂድ ወደ ስራ ስለዚህ ይሄ አይመለከትህም ቤተክርስቲያን የተዳነው እናንተ ተሰብስባችሁ እንደዚህ ለዚህ ነው እኛ ተሐድሶ ለኢትዮጵያ ቤተክርስቲያን ያስፈልጋታል በሙያችሁ ስሩ ያለ ሙያችሁ አትግቡ ለምሳሌ የቅኔ መምህሩ በቅኔ መምህሩ የድጓ መምህር በድጓ መምህርነቱ ያቋቋም መምህር በመምህርነቱ ካህን በካህንነቱ እንዲሰራ እንጂ እንደው ገብቶ ያልተማረ ሰው እንዴት ቤተክርስቲያን ይጫወትባታል እናንተ ምእመናን የኢንጂነሮችን ገልና ድርሳን እያነበባችሁ ቤታችሁ አታስገቡ በቃ አስወጡ ጠራርጋችሁ ስለዚህ እኛ ተሐድሶቹ ከሙያም አንፃር ምንቃወም ብዙ ነገር አለ ከክህነትም አንፃር ምንቃወም ነገር አለ ስለዚህ እንዲህ አይነት ቀልድ የለም እኔ ያልኩት ምንድነው አሁን ቤተክርስቲያን አባቶች ይሄን ቪዲዮ እንደምትከታተሉት እናምናለን አሁን መጽሐፍቶቻችሁ እናንተ አታውቋቸው የምታውቋቸው ምናልባትም ከበራቸው እንኳን በትንሳኤ ዘጉባኤ የታተሙትን በሌላ ታተመው የሚገቡት ግን አይታወቁም ይሄ ድጓውን ተሸሽሎ የታተመ ድጓው የድሮ ድጓ ጠፍቷል ፈልገና እናገኘው ልክ እንደ 81 እንደ ቀደመው 81 መጽሐፍ ይሄ ድጓ የቀደመው ድጓ ጠፍቷል ለምን ይዛቱ እሱ ከዚህኛው ይሻላል አሁን ግን ይሄንን ጨምረው እንትና አሳክለው አመጡት ወረቀቱን እንትኑን ጨምረውበት ማለት ነው ሌላው ይሄ እነዚህ ድርሳናት ለስለ ድጓ ስላነሱ መርጌታ ይኸውልህ ትክክል ነው በጣም የሚገርም ይሄ ስላሳሰቡኝ ነው የድሮ ድጓ ምን አለው እርስ አለው እዚህ ላይ አዎ ለምሳሌ የስብከት ከሆነ የስብከት ድጓ ነው የሚለው ያስተምሮ ከሆነ ያስተምሮ ነው የሚለው የትንሳኤ ከሆነ የትንሳኤ ብሎ ነው የሚያመጣ እዚህ ጋር ምን ላይ ለማጥፋፋት እንዲመቻቸው ምን አድርገው ደልተው አምጥተው ልሙጥ አድርገው ነው ያመጡት እኮ እንትኑ እኮ ነው ይሄ እኮ ነው ይሄ እዚህ ውስጥ እኮ ሌሎች ኢንጂነሮች አሉ ቤተክርስቲያናት ለከሉ ኢንጂነሮች እኮ ለምሳሌ ድጓው ስላስተምሮ ይሁን ስለሚሆን አያውቁትም ዝም ብለው ሸምድደው ነው እንትን ያደረጉት ስለዚህ አሁን ድሮ ላይ የድሮ ድጓ ላይ ያስተምሮ ድጓ ድጓ ዘጰራቅሊጦስ ዘትንሳኤ ዛስተምሮ ምናምን ዘበዓለ ልደት እያለ ነው የሚሄደው ይሄ ግን ይሄው ምንም የለው ስለዚህ ቤተክርስቲያን የተደች የሁሉ ሲሰራ የትዳ ነው ሳያውቁት መጻሕፍቶቹ ራሱ እየተቀየጡ አዎ ስለዚህ ሲኖዶሱ መንቃት አለበት በጣም እነዚህ ያስገቡብኝ ከሚል ይልቅ አጠገቡ ስሩ ቁጭ ብለው ስተት የሚያስገቡ መጻሕፍት የሚበረዙ ኢንጂነሮች ተፈጥረዋል ማለት ነው አሁን እኮ ተሐድሶች አስገቡብን እያሉ አንዳንዶቹ የቲክቶከሮቹ ደግሞ ተሐድሶች እነሱ የጻፉት ነው ይሉናል ሲጀመር እኛ ተሐድሶች መጽሐፍ ስንጽፍ መጽሐፍ ቅዱስን ዋቢ አድርገን ምን ጽፈው ብንጽፍ ገድልን ተቃውመን ድርሳን ተቃውመን ምን ጽፍ ከሆነ በመጽሐፍ ቅዱስ ዳኝተን እንጂ ዝም ብለን ቤተክርስቲያን ለማጭበርበር የምንልከው አንዳች ነገር የለም ስለዚህ ይሄ ገና አጭበርባሪ መርጌታ ቀዘላ እኔ አባ ማቲያስም በዚህ መወቀስ አለባቸው እላለሁ ፈርመዋል እዚህ ላይ
ፈርመው ሲያሳትሙ አንደኛ የድሮውን ድጓና የሆኑ ድጓ ለይተው ማወቅ ነበረባቸው፣ ማስተዋል ነበረባቸው። እሳቸው ለመጣው ነገር ሁሉ ለምን ይፈርማሉ? እሳቸው ይሄው እዚህ ላይ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ማቴዎስ የጠቅላይ ቤተ ክህነት ስራ አስኪያጅ ይላል። የወላይታ ኮንታና ዳውሮ አይጉረ ስብከት ሊቀ ጳጳስ በርማቱ ላይ የደከሙ ሊቃውንት ይላል። እነማን ናቸው? ሁለቱ እንትን ፒላር ሆነው የመጡ ሰዎች አባ ማትያስና እንደገና ደግሞ አቡነ ማቴዎስ የሚባሉ ናቸው። ስለዚህ እነዚህ ሰዎች ድጓው ይታተም ተብሎ ረቂቁ መጥቶ ተስተካክሎ ሲመጣላቸው ከቀደመው ድጓ ጋር ማነጻጸር ነበረባቸው። ለመጣው ሁሉ እጃቸውን እየዘረጉ መፈረም የለባቸውም። ስለዚህ ሊቃነ ጳጳሳቱ ይሄ ማኅበረ ቅዱሳን የሚሆን የሰንበት ተማሪ የሚሆን መጽሐፍ ይዞ ሲመጣ መፈረም የለባቸውም። ምን ብለው መናገር አለባቸው? ትክክል ነው አይደለም ብለው እንደውም የሚገርማቸው ነገር የሚያስወቅስ ነገር ነበራቸው። እዚህ ላይ ቆርጠውታል። ተቆርጧል። እዚህ ላይ ምትች ላይ የቀረች ከዚህ መጨረሻ ላይ የተቀመጠች ነገር ነበር። ያችን ሲሸጡ ምን አድርገው ነው የሚሸጠው? ቆርጠው። ይሄ ሁሉ ስህተት ነው። ስለዚህ ሲነቃባቸው ቶሎ ምን ያደርጓታል? ይቀዷታል። ስለዚህ ቤተ ክህነቱ የመጣውን መጽሐፍ ወደ ህትመት ለማስገባት እርግጠኛ መሆኑን ቸክ ማድረግ አለባቸው። መፈረም የለባቸውም። ጳጳሳቱ፣ ኤጲስቆጶሳቱ፣ ካህናቱ፣ ሊቃውንቱ ለመጣው መጽሐፍ ሁሉ 10 ጣቱን ዘርግቶ ፊርማው ማስቀመጥ የለበትም። ስለዚህ አቡነ ማትያስ አባ ማትያስ ይሄ መጽሐፍ ሲታተም ጥያቄ ማቅረብ ነበረባቸው። አቡነ ማቴዎስም ጥያቄ ማቅረብ ነበረባቸው። እንዴት ያ የቀደመው ድጓና ያሁኑ እንዴት ተለያየ? እንዴት ርዕስ አልተሰጠውም? እዚህ ላይ የነበረው ነገር የተደ መባል እኮ አለበት። ዝም ብለው የመጣውን ነገር ይፈርማሉ፣ ያሳትማሉ። ጉባኤ ሊቃውንቱ መጻሕፍቶቻቸው በራሳቸው ሰዎች እየተበረዙ እንደሆኑ ሊያውቅ ይገባል። ሲኖዶሱ ማስተዋል አለበት። ቤተ ክህነቱ መጻሕፍቶቻቸውን በትክክል ቆም ብለው ማስተዋል መቻል አለባቸው። ስለዚህ ይህንን